የጀርመኗ አንዷ የጀርመን ፍቅር ገብታ ዛሬ የዓለም ሴት አንጀት ቂቤ ጠጣ። የሀገሬ ልጅ ትያለሽ ምን ሰላም ናት። የሀገርሽ ልጅ ገብታ አልኩሽ አንጀታችን ቂቤ ጠጣ። ምን እንዳደረገ እያለሽ ነው ንገሪያት። የጀርመኗ ንገርሽ ያልሰሙትም ይስሙ። በዚህ አጋጣሚ ሚዩት አድርጌ ልስማሽ። ተጣበሱ ስታወራ አፏ ሲጣፍጥ ቅልጥፍናዋ፣ እርድናዋ ኤቭሪቲንግ ነው የተመቸችኝ። ፌስቡክ ላይ ተጣበሱ። ቆንጆ ነው አለች፣ ጀንትልማን ነው አለች፣ እንክብካቤ አለች። ፌስቡክ ላይ ተጣብሰው ጀርመን እያለች በተዋወቁ በአመት እሷ ኢትዮጵያ ገባች። ኖርማሊ በየአመቱ ትገባለች ኢትዮጵያ፣ ቤተሰብ እያየች ቶሎ ትመለሳለች። እና በአካል ሲገናኙ አልኩሽ ጫማዋን ጎንበስ ብሎ ያስርላታል። ጣብ እርግፍ ነው አልኩሽ የሚልላት። የት ነው የሚኖርበት እሱ? የት ነው የሚኖር? አግብቶ የፈታ ነው፣ ስራ የለውም፣ ቦዘኔ ነው። ከዛ ቤተሰብ ቀወጠባት። አግብቶ የፈታ ስራ የሌለው ስለምን ፉንቅቅ ብላለቻ። ጀለሴ ነው ብላ አበሰችው አልኩሽ። በሁለተኛው ኢትዮጵያ ስትገባ በቃ በጣም ገባላት፣ በጣም ወደደችው። መጣ ኢትዮጵያ ሄዳ ቀለበት አስረው ምናምን ፕሮሰስ አድርጋ ጀርመን አመጣችው። በባል አመጣ። ጀለሲ በመጣ በሁለት ወሩ ያው እሷ ስታወራ ረጅም ነው ግን በጣም ይጣፍጣል የፍቅር ታሪኳ። ጀለሲ በመጣ በሁለት ወሩ ምን ሲያደርግ ብታገኘው ጥሩ ነው። በጣም ታምነዋለች። ስልኩ ፓስዋርድ የለው ምናምን እየተጀናጀነ ቴሌግራም ላይ ገብቻለሁ በቃ ብሎ ነው ትንሽ ጊዜ የቀረው ላመጣሽ ራሱ በሰው ላይ ገብቶ ገና ሁለት ሳይሆነው ወረቀት ሳያገኝ ምን ሳያገኝ ገርል ፍሬንዱ ቃል ይገባል። አይዞሽ ትንሽ ጊዜ ወይኔ መቤት ደፋር እያልኩኝ በጣም እንዲህ ድፍረቱ ሚስት አግብቶ መጥቶ ትንሽ ጊዜ ነው ይላል። ደግሞ ያችኛዋ አይ ላቭ ዩ ይላል አልኩሽ። ጠዋት ማታ አይ ላቭ ዩ ነው ይላት ልጅቷን። እሺ እሷ ቴሌግራሙን ጠልፋ እያየች ቀጠል 10 ቀን ሙሉ እየተቃጠለች፣ ግን ጀግና ስለሆነች ችላው ምን አደረገች? ድራማ ፈጠረች። ምን አለች? ሆስፒታል የእውነትም የሆነ ምርመራ አድርጋ ከሆስፒታል ውጤት መጥቶላት ነበር። ግን ያንን ቀይራ አውቃ በጣም ትልቅ በሽታ ስለሆነ መጥተሽ ነው የሚነገርሽ ተባልኩኝ። እና በጣም ትልቅ በሽታ ይዞኛል ልሞት ነው አለችው። አለቀሰ። ድራማ ሰራ። ለመሰለሽ ወረቀቱን ሳትጨርስለት እንዳትሞት ነዋ። ታዲያ ወይኔ ወረቀቴ ብሎ ነው ያለቀሰው። ወይኔ ወረቀቴ እያለ በውጭ ወይኔ ሚስቴ ይላል። ወይኔ ወረቀቴ እንዳትሞት ብሎ እኮ ነው ደም ሳትዘጋለት እንዳትሞት ፈርቶ እንዳትሞች የኔ ፍቅር እኔን ለማን ጥለሽ ይላል። ጀርመን ላይ አምጥተሽኝ ወረቀት ሳትሰጭኝማ ጥለሽኝ አትሞቺ ነው በውስጡ። ከዛ ታምም ያለው እና የሚገል በሽታ ስለሆነ እናቴ ልሰናበት እናቴም ታማለች ምናምን ብላ በእናቴ ሀገር ቤት ደርሰን እንምጣ። በጣም ስማርት ናት። ኢትዮጵያ ደርሰን እንምጣ ብላ አሳምነው። ጭንቀቷ ጭንቀት እንዳይመስለሽ ካሁን ባነነ ካሁን የሆነ ነገር ተፈጠረ ብላ እያንዳንዱን ወዲያው እየተጻጻፈ ወዲያው ስለሚደልት እሷ ስክሪንሻት እንትን ስላረገችው ገባሽ? ጠልፋለች። እሱን ኦልሬዲ የሚጻጻፉ ታያለች። ጠልፊ ቴክስትና ቮይስ እንጂ ሲደዋወሉ መስማት አትችይም። ኦኬ ደቂቃ እንዳወሩ ምናምን እያየች ቅጥል ትላለች። ምን ብለው ይሆን ትላለች። ቴክስቱንና ቮይሱን ግን ወዲያ ፎርዋርድ ወደ ወንድሟ ፎርዋርድ። ለምን ስልኳን ድንገት አውቆ ቢባንንባት ቢደባደቡ ስልኳን ውስጥ ቢከተው ማስረጃ እንዳይጠፋ ማለት ነው። ወደ ወንድሟ እየላከች ለወንድሟ ብቻ ነው ጉዳዩን የነገረችው። ከዛም ኢትዮጵያ ለ2 ቀን ነው ለ3 ቀን ደርሰን እንምጣ። ቆይ ግን እሷ ይቅርታ አቋረጥኩሽ አውዬ፣ እሷ ከስራ ስመጣ ወይ ከውጭ ስትመጣ ምናምን በፍቅር ነው የሚቀበላት። በቃ ፍቅር ናቸው ምናምን ነገር። እሷ ተደብቆ ነው የሚያደርገው። ለፍቅር እኮ ነው የሚያጫውተው። አስመሳይ ነው። እዛ ጋር ያቺን አይ ላቭ ዩ እያለ እዚህ ጋር ያቺን አይ ላቭ ዩ ይላል። ወይኔ ጉዱ! በአንድ ምላስ ሁለት ሴት አይ ላቭ ዩ። እሺ እሷ እያለቀሰች ታምም ያለው በቃ ልሞት ነው ብላ ከሆስፒታል የተነገረኝ ብዙ እድሜ ያልኖርም ምናምን እያለቀሰች እሷን ሶፋ ላይ አቅፎ አይዞሽ እያለ በዚህኛው ስልክ ያችን እዚህ እያለ እሷ ስለጠለፈችው በዚህ ስልክ እያየች ቀጣል እየተላለች በጣም መቤቴ ግን ተቃጥላ አልቀረችም። መሲሻ ስሚ መጨረሻውን። ከዛም በኋላ እናቴ ጋር ደርሰን እንምጣ እኔም ከመሞቴ በፊት እናቴንም ላገኝ ምናምን ብላው ደርሰን እንምጣ ስለ ደስ አለው። ያቺን ሊያገኝ ነው ኢትዮጵያ። እሺ ይላል። ደርሰው ሊመጡ ሄዱ። ከኤርፖርት እኛ ቤት ገና ከምትመጣ ሂድ ቀጥታ ወደ ቤተሰቦች ጋር ብለው እሷ ያሰበችው ነገር ስላለ ቀጥታ ቤተሰቦቿ ጋር ገባች። አደረችና በነጋታው ሄደ። ወርቋን ሽጣ ቀለበቷን ሽጣው የዛን ሁለት ተመለሰች ወደ ጀርመን። ፓስፖርቱን ይዛበት ቀን ብቻ ኢትዮጵያ ቆይታ ይዛበት እሱ ቤተሰቦቹ ጋር በነጋታው ተደውልልኛል ብሎ ይጠብቃል ሊመጣ።
ቤተሰቦቿ ጋር ሊመጣ። እሷ ግን አንድ ቀን ብቻ አድራ ማታውን የገባችን ማታውን ብቻ አድራ በነጋታው ወደ ጀርመን ተመለሰች። ጥላው ተመለሰች። ልጥላው ነው ሄደችው። መጀመሪያው ታዲያል ወርውሬው ልምጣ ስትነሳ ከዛ አላማ ሞር ከመጣች በኋላ እዛ ለጀርመን ፖሊስ አሳወቀች። ሄዶ እንዳልተመለሰ ጠቆመች። ተመልሶ በባል ቪዛ እንዳይገባ ማለት ነው። ገባሽ? በስማማ ወይኔ መቤቴ ንገረሽ። ወዲያው ጀርመን እንደተመለሰች ቤቷ ቁጭ ብላ ለባቱ ለወንድሞቹ ለሚያውቁት ሰው ሁሉ ቴሌግራም ላይ ከዛች ጋር የሚላላከውን ቮይስ የሚጸጽፈው እንዳለ በተነች። በስማ ወይኔ ጉዴ። ከዛ ተቃጠለ አልኩሽ። ከዛ አባትየው በቃ እሺ የእናንተ ነገር አልሆነም፣ ስለዚህ ፓስፖርቱና ዶክመንቱን ስጪውና ይመለስ ወደ ጀርመን ሲላት፣ ወይ እኔ እኮ ጀርመን ያለሁት መመለሷን ራሱ ትዳሩ መፍረሱ አላሳሰበውም። አባትየው ጀርመን እንዳይቀርበት ነው ያሳሰበው። ፓስፖርቱ እንዴት እሷ እንደያዘችውም ንገሪያት። ኦኬ ፓስፖርቱን እሷ የያዘችው ምክንያት አንደኛ ወደ ኢትዮጵያ ሲገቡ እሱ ጀርመንኛ ስለማይችል እሷ ስለሆነች ኤርፖርት ላይ የምትጨርሰው ጉዳዩን እሷ ይዛው ነበረ። ከዛ አረሳስታ ቀስ ብላ ቦርሷ ስር ከተተችው ወደ በራይድ ስትልካው እሷ ጋር ቀረ ማለት ነው። በራይድ ነው የላከችው ራሱ ሲሄድ 5 ሳንቲም ራሱ ኢትዮጵያ ከኤርፖርት ካለፉ በኋላ ፓስፖርቱ እሷ ጋር ነበረ የእሱ። ያምናታል ደግሞ በጣም ነው የሚያምናት። ለምን ከመጀመሪያው ከፌስቡክ ፍቅር አንስቶ አስቢው ፕሮሰስ ጨርሳለች። ጀርመን ወስዳው ሁሉ ነገር ስላደረገች ያምናታል በጣም። ግን ጀግና በቃ የዓለም ሴት ነው ቂቤ የጠጣው ዛሬ። ከራሷ ደግሞ ብትሰሚ የበለጠው ልብሽ አንጀትሽ ነበር የሚረሳው። አዎ አይ በጣም የሚገርም በቃ እኔ ቢሆን እያሰብኩት 3,000 ብር ሰጣችሁ ለራይድ ትክክል ለራይድ። ከዛ 3,000 ብር ውጭ 5 ሳንቲም ሳይ አንቺ ደግሞ የቅሌቱ ቅሌት ፈጣሪ። ኢትዮጵያን 3,000 ብር የሰጠችው ለትራንስፖርት ኤርፖርት ለራይድ የሚከፈል ለዛም ምክንያት አቀርባለች። ብዙ ነገር ብቻ አሳማኝ ነው ለሱ የነገረችው። አምኗታል ሁሉ ነገር እንዴት ባዶን እንዳስቀረችው። ኢትዮጵያ እያሉ ይኸውልሽ ሁሌ ከጀርመን ስትገባ ሁለቴ ገብታለች በቦይፍሬንድነት እያሉ ስትገባ ጅንስ ሱሪዎች፣ ቲሸርቶች፣ ብራንድ ልብስ፣ ጫማ ይዘለት ነበር። ጀለሴ ወደ ጀርመን ልሄድ ነው ብሎ ሁሉንም አከፋፍሏል ለጓደኞች። የሞት ሞት የገዛችለትን 3 ጅንስ ሱሪና 3 ቲሸርት እንደ አንድ ቀን 2 ቀን አይደል ቆየው እነዚህ እዚሁ ይቀመጡ ብሎ 1 ቲሸርትና 1 ጅንስ ነበር። ደጋግማ የገደለችው እግዚአብሔር ራቁትን ቅር ሲለው አለች። 1 ቲሸርት እኔ ራሴ ሻንጣ ውስጥ የከተትኩለትን እኔ እንደማይመለስ ስለማቅ ወርውሬው ልመጣ ስለሆነ ሳዝ ተከትለት ያለውን ፓንቶቹንም ካልሲዎቹንም ሁሉ እንዳለ ነበር የከተትኩለት። እሱ ሁሉ ምን ያደርጋል 2 ቀን እንደ ምን ቆየው ሊና ብሎ አወጣዋለች። ከዛ ምን አገባኝ ብያለች። እግዚአብሔር ራቁትን ቅር ሲለው እኔ እዚህ ልጠብቅሽ አንቺ ሂጂ አላላትም ነበር። እኔ ራሱ እንዴት እንደዛ አላለሽም ስል እዛ ያለችን ገርል ፍሬንዱ ሊያይ ነው 2 ወር አይደለ ጀርመን ገና ስደት ስትወጪ እኮ ያጓጓል። ገና 2 ወርም ቢሆን ኢትዮጵያ ያጓጓል። ግና ፍቅረኛውን ለማግኘት ጓጉቶ ነው። እሱ ምን አለበት የትራንስፖርት አይከፍል ፍቅረኛው እሷ ወደ ጀርመን ከተመለሰች በኋላ እንዳለ ስክሪን ሪካርዶን ቴክስቱን አምላከችላትና ይኸውልሽ ትንሽ ጊዜ ነው ጠብቂኝ ትንሽ ጊዜ ነው ብሎሻል ነበር። ይኸው እልማችሁን አሳካውላችሁ። ይኸው ትንሽ አመጣውሽ ምን ሊያደርግ ነበር ደግሞ? አንቺ በጣም እድለኛ ነኝ አላት። ቶሎ የጀርመኑ ብዙ ሰው የጀርመን ቪዛ አይሳካለትም ማለች ፕሮሰስ። እሱ ግን ቶሎ ስለተሳካለት እኔ በጣም እድለኛ ነኝ አለ። አሁን ደግሞ ሞር እድለኛ ነኝ አለ። ለምን ልትሞትልን ነው? ወይኔ ጉዴ! እንዲም ብሎ ቴክስት አድርጎላን ነበር እና ከዛች ጋር የሚያወራው እኮ በሽታ ስለያዛት ማለት ነው። እሷ አለያዛት ውሸቷን ነው እኮ እሷማ ስፎግር ነው። ግን በስመ አብ እኔ ያሰብኩትኝ አንዳንዴ ነገሮችን ስትሰሚ እኔ ብሆን ብለሽ የምታስቢው ነገር አለ አይደል? እኔ ብሆን አሁን ልጅቷ ያሰበችው ሀሳብ መቼም ነው ማይመጣልኝ። በቃ እዚሁ በቃ ፈትቼው እንደፈለገው ነበር። አብደሽ ልትጣይ ትችያለሽ እንዴት ምናምን ብለሽ አይደል? ስሜትሽ አንደኛ እንደሱ ታደርጊያለሽ። አዎ ኢሞሽናል ሆነሽ ያንን ነገር ስታይ ለምን እንዲያረግ ብለሽ ትጨቃጨቀሽ ትታያለሽ። ግን እኔ ላረግ የምችለው ተጣልችም ተጨቃጭቅም እዚሁ እንዳለ ሀገሩ ላይ በቃ የደራስ ጉዳይ ብዬ ከቤት አስወጥቼው ኑሮውን ይኖር ነበር እንጂ እንዲህ አይነት በቀል ይበቅለዋል ማለት አላስብም። አይመጣልኝ እንዴ? ለዛ እኮ ነው የዳነችው። ገና ይሄ ጉዳይ እኮ ከሆነ 20 ቀኑ ነው። ታምኛለሽ መስሻ በስም እሷ ታከመች። ምን በቃ ተፈወሰች እኮ ፈተኘች። ልክ ሰው ተበድሎ ፍትህ ሲያገኝ ሲፈረድለት እሷ ፍትህ በራሷ እጅ አገኘች። በቃ በራሷ እጅ አገኘች። ከዚህ በኋላ መቃጠል የለ እየሳቀች ነበር ሁላ ስታወራልን የነበረው 20 ቀን የሆነው ጉዳይ እንኳን እኮ አይመስልም። 20 ቀኑ እኮ ነው ነገር ከተፈጠረ። እሺ ግን ምን አለ? ከዛ በኋላ ልታገኘው ሞክራለች ወይ? ያወራት ነገር ብታይ እኔ የፈለገ ኃጢአተኛ በሆን እንዴት እንደዚህ የፈለገ
ኃጢአተኛ ብሆን ኃጢአት ይለምራል። ዓለም ላይ እኮ የመጀመሪያው ሰው ሊሆን ሁላ ይችላል እንደ አይነት ነገር የተደረገ እናቴ ደግሞ ከአንቺ ምን አይነት ጀግና ናት! የዓለም ሴት ልብ አንጀተ አራስሽ የዓለም ሴት አንጀታችን ቂቤ ጠጣ እያልኳት ነበረ። በጣም መቤቴ ትብላ ብታይ በደስታ ፍንጭት እያለች የምታወራው ብታይ ወይኔ ደስታ ረክታ። ለዛ ነው ያልቆጫት ያላንገበገባት። አስበሻል? እዛ እሷ ጀርመን አምጥታው እሷ ብሯን ጊዜዋን ምኗን መስዋዕትነት አድርጋ አምጥታው እዛው ላይዋ ላይ ሌላ ግብቶ ባይ ባይ ብሎ ሻንጣውን ይዞ ቢወጣ እኔ ባመጣሁት እያለች ግብግብ መቼም አይለቃትም ነበር። ጠማሳ የተናገረው ቃል ራሱ የሚገድል ነው። ልትሞትልን ነው። ታማለች። እድለኛ ነኝ፣ ከእድለኛም እድለኛ ነኝ። በአንዴ ተሳካልን መጣው። ከዛን ደግሞ አስቢ ሴሰኛ ስለሆነ እኮ ነው ከልጁ እኔ እንደው መጀመሪያ የመሰለኝ ከድሮ ሚስቱ ጋር ሪሌሽኑን አድሶ ነበር የመሰለኝ። ለካ ሌላ ፍቅረኛ ናትች። ጉድ ነው ብቻ። ግን ልጅቷ ተመቸችኝ። ኧረ አግኝቼችንማ ሰላም ማለት አለብኝ። ሀቡዬ ማድነቅ አለብኝ። ማን ነበር ስሟ? ጋይስ ስሟ ማን ነበር? በእናታችሁ ጻፉልን ኮመንት ላይ። አዎ እሷ መደነቅ አለባት። መሲሻ ገኒ ምን እንዳለች ታውቂያለሽ? ሀቡና መሲ ማርናት ገነት አለሙ የምትባል ኮማች ሀቡ ገነት አለሙ የምትባል ኮማች ሀቡና መሲ ወሬውን አጣፈጣችሁት። ልጅቷ ስታወራ ደግሞ ሞር ይጣፍጣል። ማየት ቅልጥፍ ያለች መሲሻ እንደሌላ ሰው ሙዝዝ ክርፍፍ ያለች እኮ አይደለችም። ቅልጥፍ ያለች ስታወራ ደስ ማርነኝ ነው ስሟ አሉ። ማርነኝ አንዴ ካለሽ ግቢ ከመሲ ጋር ተዋወቁ። የሀገረሽ ልጅ ናት። እውነትም ማርናት። መቤቴን ስሟ ራሱ ተግባሯን ይገልጸዋል። እናቴ እንዴት እንዳኮራችን የሴቶች ኩራት ብለንሻል። ማርነኝ ካለሽ ግቢና ከመሲ ጋር